ሶስት ሆነው ነው መሬቱን እንዲሰጣቸው በመሬት ሰጪዎች መሬት በሚሰጡት ሰዎች ያነጋገሩት። በዚህ ሰዓት እንትን እያለ ነበር እያንገራገረ ነበር። ወደ 20,000 ካሬ ሜትር የሚሆን መሬት ለመስጠት እያንገራገረ ነበር። ለመቀበል ፈልጓል። ግን መሬቱን ወይንም ደግሞ የምታረገው ኢንቨስትመንት ከባድ ስለሆነ ትልቅ ብር ስለሚያስፈልግ መሬቱን ከነዚህ ሰዎች ጋር ውሰድ። የማይታወቁ አንድ ደህንነት ውስጥ የሚሰራ አንድ ደግሞ ከመንግስት ጋር ቅርኝት ያለው ባለሀብት ጋር ይሄንን ፕሮፖዛል ያቀረበው ማን ነው? ራሱ አብይ ነው። ቢኮዝ አጫሉ ብቻውን ቢሰራ ይሄንን ነገር በፈለገበት ሰዓት መሸጥ ይችላል። በፈለገበት ሰዓት ወደሚፈልገው ትግል መግባት ይችላል። ግን ከነዚህ ሰዎች ጋር ግን ኮንትሮል ከተደረገ ከነዚህ ሰዎች ጋር የመንግስት ሰዎች ናቸው። አንዱ ባለሀብት ነው። እንደ ባለሀብት እንደ ቢዝነስ የሚጫወት ነው። ግን ባለሀብት ነው የሚባለው እንጂ የአብይ ቀኝ እጅ ነው። አንዱ ደግሞ ደህንነት ውስጥ ሲያገለግል የነበረ ስውር የሆነ ሰው ነው። ከዚህ ሰው ጋር ነው መሬቱን እንዲወስድ ያደረጉት። እሱ ግን እያንገራገረ በመጨረሻ በኦሮሞ ምናልባት የቅርብ ጓደኛ ሊሆን ይችላል ወይንም ደግሞ በዛ ውስጥ የሚያማክረው ሰው ሊሆን ይችላል። መሬቱን ተቀበልና ከዛ በኋላ ድርሻህን ተካፈል ይሉታል። እዚህ ላይ እያንገራገረ ነው ያለው። መሬቱንም መቀበል አልፈለገም። በእነሱ እጅ እንደሚገባ ማውቋል። ያበደረውም ደግሞ የኦሮሞ ባንክ ስለሆነ ከነሱ ጋር ግንኙነት ስለሌለው በመሬቱ ግን ከመንግስት ጋር ሊያነካኩት እየጣሩ ነበር። በዚህ ላይ እያለ ነው አጫሉ እምቢ ያለው። በመጨረሻ ውሳኔው ምንድነው የነበረው? እምቢ፣ መሬቱንም አልቀበልም፣ ብቻዬን ከሰጣችሁኝ ስጡኝ። አዲስ አበባ ፊንፊኔ ላይ ያለ መሬት ነው። ብቻዬን ከሰጣችሁኝ ስጡኝ፣ ካልሆነ ግን እኔ ከነሱ ጋር ሆኜ መስራት አልፈልግም። ብሩ በራሴ በግሌ የተቀበልኩት ነው። የምሰራውም ስራ ደግሞ የዚህን ያህል መሬት የሚያስፈልገው ስላልሆነ አልፈልግም ነው ያለው። ግን ብዙ ሲለማመጡት ነበር። ለምን? አጫሉ መያዝ ስለነበረበት፣ አጫሉ መያዝ ስለነበረባቸው። በዚህ ላይ እያለ ከነሱ ጋር ግንኙነት ነበር። ግን አጫሉን መሬቱን አልቀበልም ሲል በመጨረሻ ድምዳሜ የነበረው ብሩ አለ፣ መሬቱን ግን ከነዚህ ሰዎች ጋር እንግዲህ አንድ የሰማው ኢንፎርሜሽን አለ። ኢንፎርሜሽኑ ምንድነው? ሰዎቹ እነዚህ ሁለት ሰዎች አብረው መሬቱ እንዲሰጠው ፕሮፖዛል የመሬቱ ፕሮፖዛል የቀረበላቸው ሰዎች አንደኛው ደህንነት ነው፣ አንደኛው ቢዝነስ የሚጫወት ግን የአብይ ቀኝ እጅ ነው። በዚህ ሰዓት ነው ከነሱ ጋር ግንኙነት አለው፣ ግን መሬቱን አልተቀበለም። ግን ምንድነው ያደረጉት? አጫሉ ከመንግስት መሬት ወስዷል በሚል ማስመታት ፈለጉ። በአብይና በአብይ ጀሌዎች የሱን ስም ማጥፋት ፈለጉ። አሶሩበት፣ በፌስቡክም አሶሩበት። ፌሮ ተብሎ ሀበሻ የሚባለው ሚዲያ ላይ እንዲሰራ ተደረገ። አጫሉ የኦሮሞን ትግል እንደከዳ ተደርጎ ተደረገ። በዚህ ላይ ያለ ነው ስለጨነቀው፣ ህዝቡም ደግሞ ውሸት እንደሆነ አጫሉ የተደረገበት ድርጊት ውሸት እንደሆነ ስላወቀ ነው ራሱ ነው ወደ ኦኤምኤን ያመራው። ለህዝቤ እውነቱን መናገር አለብኝ፣ እኔ ከመንግስት ጋር ግንኙነት የለኝም። በእርግጥ ብር ተበድሬያለሁ፣ መሬትም ጠይቄያለሁ፣ ተፈቅዶልኛል። ከተፈቀደልኝ በኋላ ግን የምትሰራው ቢዝነስ በዚህ ስለሆነ እኛንን ፕላን የምናወጣው፣ አንተ ምንም አታውቅም፣ ትከስራለህ፣ እንደዚህ ያዋጣሃል፣ በዚህ ብትሰራ እንደዚህ ነው፣ በዚህ ብትሰራ እንደዚህ ነው ብለው ከማን ጋር ያገናኙታል? ከአብይ ካስቀመጠለት ሰዎች ጋር። በዚህም ነው አይ አልፈልግም፣ ስሜም እየጠፋ ነው፣ መሬቱንም አልተቀበልኩትኝም፣ የወሰድኩትም ገንዘብ ምንም የተደረገ ነገር የለም፣ ባንክ ነው ያለው፣ ስለዚህ ስሜ እየጠፋ ነው እያለ ባለበት ሰዓት ነው ወደ ኦኤምኤን ያመራው። አንደኛ ደግሞ ለአጫሉ መሞትም ሆነ ስም መጥፋት ዘሀበሻ የሚባለው ሄኖክ የሚባል ሸራተን ተቀምጦ
2 ወር በፊት ኢትዮጵያ ገብቶ ነበር። ኢትዮጵያ ገብቶ ያጫሉን ጉዳይ እንደመጣ ያጫሉን ጉዳይ አጫሉ ከመንግስት ጋር እንደሆነ አጫሉ ከአብይ ጋር እንደሆነ አጫሉ ብርና መሬት ተቀብሎ እየሰራ እንደሆነ በዛ ሀበሻ የመጀመሪያ ስሙ የጠፋው። ከዛ በኋላም ነው አንዳንድ ሰዎች ይሄንን ኢንፎርሜሽን በመስማት ፌስቡክ ላይ አጫሉ ከቄሮ ወደ ፌሮ ብለው ስሙን ያጠፉት። በዚህ ሰዓት ግን እሱ ጨንቆት ነበር። የኦሮሞን ህዝብ መካድ አይፈልግም። የኦሮሞን ህዝብ ማስቀየም አይፈልግም። ልጁ ግን ምንም የተቀበለው ነገር የለም። ለዚህ ነው ወደ ኦኤምኤን ራሱ መቅረብ ፈልጋለሁ፣ ለህዝብ እውነቱን መናገር ፈልጋለሁ ሲል ለህዝቡ እውነቱን የተናገረው። ኢንተርቪው ላይ የዛሬ ሳምንት ሰኞ ለታ ወጥቶ አዎ እኔ መሬት አልተቀበልኩኝም፣ ግን የተቀበልኩት ገንዘብ ነው፣ ገንዘብ ተቀብያለሁ። ፕሮፖዛሉን የሚያቀርብኩት ከረጅም ጊዜ በፊት ነው። አሁን ግን ፈቅደው የፈቀዱለት እሱ እንዳይናገር እሱ የኦሮሞን በደል እያየ ዝም እንዲል ነበር የፈቀዱለት። ከፈቀዱለት በኋላ መጀመሪያ ስሙን ያስጠፉት። እምቢ ነው ያለው። የሰዎችን ማንነት ሲያቅ ደህንነት መሆኑን ሲያቅ እምቢ ነው ያለው። ይሄ እውነት ነው የምነግራችሁ፣ እውነት ነው። በዛን የተመታው ልጁ ከዛ በኋላ ነው ወጥቶ እዛ ላይ እንዴት እንደሆነ ለኦሮሞ ህዝብ ያስረዳው። ካስረዳ በኋላ ነው እነዚህ ሰዎች ነገ ደግሞ እነዚህ ባለሀብቶች የአብይ ቀኝ እጆች ጆሃር ማን ነው አጫሉን ማጥመድ የፈለጉት ናቸው፣ እነሱ ናቸው። ይሄ ልጅ ነገ ደግሞ ሌላ ነገር ይልና እኛን ያሳጣናል በማለት በአብይ እጅ ይሄ ልጅ ካልተገደለ በስተቀር አምቦን አጫሉ ማለት የአምቦ ብቻ ሳይሆን የኦሮሞ ንጉስ መሆኑን አይታችኋል። የዛሬ ሳምንት በኢትዮጵያ ታሪክ ታይቶ የማይታወቅ በአንድ ሊቭ ላይ 24000 ሰው ቁጭ ብሎ ያያው አጫሉን ነው። አጫሉ ተሰሚነት አለው። አጫሉ የአምቦን አይደለም የኦሮሞን ህዝብ ተነሳ ካለው ከማንም በላይ ተሰሚነት አለው። ለዚህ ነው ራሱ ሄዶ ፒስፉል አላስወጣችሁ ቁጭ በሉ ያ ሄዶ ጆዋርን ራሱ ኦኤምኤን ላይ ለመቅረብ ፈልጋለሁ፣ ለህዝብ እውነቱን መናገር ፈልጋለሁ፣ እኔ መሬት አልተቀበልኩኝም እምቢ ብያለሁኝ ብሎ የተናገረው። ከዛ በኋላ ነው አጫሉ መሞት እንዳለበት ያቀዱት። አጫሉ መገደል እንዳለበት በነበረው የዛሬ 3 ሳምንት በነበረው ፕላን ላይ ዘፋኝ እንደሚሞት ፕላናቸው ውስጥ ነበር። እኛ ግን የመሰለን ዘፋኟ የነጆዋር ከነጆዋር ውስጥ ግሩፕ ያለችው ማስተር ፕላኑ ስትመራ የነበረችው ሳሊያ ትሆናለች በማለት የተናገረ ግን ሳሊያ አይደለችም፣ አጫሉ ነበር። ለምን አጫሉ የሸዋ ኦሮሞ ነው፣ የነሽመልስ የነለማ የነታከለ ዘመድ ስለሆነ ብለን አላሰብንም። ግን ለካ አጫሉ ነው ፕላን ውስጥ የነበረው፣ አጫሉ ነው ፕላን ውስጥ የነበረው። ስለዚህ አጫሉ የተገደለው በዚህ ምክንያት ነው። እመኑን፣ አጫሉን የገደለው አብይ አህመድ ነው። የነበረውን ፕላን ለማን መግደል፣ በቀለ ገርባን ወይ በስናይፐር ወይንም ደግሞ መኪና ላይ የሆነ ነገር በማጥመድ ቦምብ በመወርወር በቀለ መግደል። መራራ ጉዲና ስለሸመገለ ምንም አቅም ስለሌለው ሪታየርድ ስለሆነ እሱን መተው። መራራ ጉዲና ዳውድ ኢብሳን ማሰር። ስለዚህ እነዚህ ሰዎች ከታሰሩ የሚገደለው ከተገደለ የሚታሰረው ከታሰረ የኦሮሞ ህዝብ ሳምንት ብቻ ነው አልቅሶ ወደ ቤቱ የሚገባው። እንኳን እነዚህን አይደለም በሺ የሚቆጠሩ ሰዎችን አልቆባቸው ኦሮሞ እጁን አጣጥፎ ነው ወደ ቤቱ የገባው በሚል የደመደሙት። ሁለተኛ ነገር ትክክለኛ እኔ እረዱኝ፣ ስትፈልጉ ግደሉኝ፣ እኔ እዚች ሀገር ብቻዬን ነው የምኖረው፣ እዚች ቤት ውስጥ ብቻዬን ነው የምኖረው። ሞት ከሆነ እዚህም አይቀርልኝም፣ እዛም አይቀርልኝም፣ የትም ዓለም ላይ አይቀርልኝም። አንድ ነገር ግን ወቁ፣ እኔ መሞቻዬ ከደረሰ ውሃ ስጠጣ ሞታለሁ። እኔ መሞቻዬ ከደረሰ እንቅፋትም ይገለኛል። እውነቱን ግን ልንገራችሁ፣ ከራሳችሁ ነው የተነገረኝ፣ ከኢፒፒ ነው የተነገረኝ። እውነቱ ይሄ ነው። ይሄንን የማይደግፉ ሰዎች ናቸው የነገሩኝ። እውነቱ ይሄ ነው። እመኑኝ። የኦሮሞ ህዝብ የልጆቻችሁን የልጃችሁን ያጫሉን ደም የምትወጡት አብይንና መሰሉን በመፈንቀልና በአጫሉን የገደለው አብይ ነው። እመኑኝ፣ አብይን የገደለው እመኑኝ፣ አብይን የገደለው አብይን ያስገደለው። ሌላው
ማስረጃ ልንገራችሁ። አጫሉ የተገደለው በሽጉጥ አይደለም። አጫሉ የተገደለው በምንም አይደለም። አጫሉ የተገደለው በስናይፐር ነው። ይሄንን ደግሞ ዛሬ ከውስጣቸው ነው የሰማሁት። ስናይፐር ኢትዮጵያ ውስጥ ከሺህ የሚበልጥ ስናይፐር ከግምጃ ማለት መሳሪያ ከሚቀመጥባቸው ውጪ በወታደሮችም በኮማንደሮችም እጅ ያለው ስናይፐር ከሺህ አይበልጥም። ከ1000 ስናይፐር አይበልጥም። ይህ ስናይፐር ያለው በኮማንዶች እጅ ነው። ኮማንዶች ማለት ቀይ የለበሱ የሰለጠኑ በጣም ጥቂቶች ናቸው። ኢትዮጵያ ውስጥ ያሉ ኮማንዶች ያ 1000 አይሞሉም፣ 1000 አይሞሉም፣ 1000 አይሞሉም። ቢኮዝ ኮማንድ ለመሆን በጣም ከባድ ፈተና ስላለው ይሄንን ደግሞ የኢትዮጵያ ውስጥ ያሉ ኮማንዶች በፊት የነበሩት ጠቅልለው ተባረው ግማሽ ወደ ውጪ የትግራይ ልጆች የነበሩት ግማሹ ተባሯል፣ ግማሹ ደግሞ ያለው ትግራይ ውስጥ ወጥቷል፣ ግማሹ ደግሞ ስራ ላይ ያሉ የትግራይ ብሔሮች አሉ። ግን እነዚህ ኮማንዶች 100% ኮማንዶች ኦሮሞዎችና ደቡቦች ናቸው። ኦሮሞዎችና ደቡቦች ናቸው። ምናልባት ከሌላው ብሔር እንጥራ ቢባል ትክክለኛ መረጃ ነው የምነግራችሁ። እንጥራ ቢባል 50 አይሞሉም፣ 50 አይሞሉም። ከትግራይም ከአፋርም ከአማራም ሌላው ግን ሶማሌ ደቡብ ኮማንዶች ሶማሌ ደቡብ ኦሮሚዎች ናቸው። ኮማንድ ብሔር እንኳን እንጥራ ቢባል ስናይፐር ያለው ደግሞ በመንግስት እጅ ነው። ግለሰብ ስናይፐር የለውም። ግሩፖች ስናይፐር የላቸውም። እስከዛሬ ካየናቸው ኢቭን ማስረጃ እስከዛሬ ካየናቸው ስናይፐሮች በኮንትሮባንድ ገብቷል ሲባል አንድ ስናይፐር አላያችሁም። አንድ ስናይፐር ያ በብዛት የሚገኘው ሽጉጥ፣ ጠመንጃ፣ ትናንሽ መሳሪያዎች ናቸው። ስናይፐር ያለው በመንግስት እጅ ነው። በመንግስት እጅ ደግሞ በተራ ወታደር አይደለም፣ በኮማንደሮች እጅ ነው ያለው። እነዚህ ኮማንደሮች ደግሞ አጫሉን የሚገል ኦሮሞም ሆነ ማንም የለም። አንድ አጫሉን ሊገሉ የሚችሉት ሰልጥነው የመጡ ከውጪ የመጡ አብይ ኦሮሞን ስለማያምን ደቡብንም ስለማያምን ሶማሌምን ስለማያምን ኢሳያስ አፈወርቂ የሰጠው የግል ጠባቂዎች አሉ። ምንም እኛ ኤርትራኖች ለማለት አይደለም፣ ኤርትራኖች ገደሉት ለማለት አይደለም። የግል ጠባቂዎች አሉት። እንዲሁም ደግሞ ምናልባት ነፍሰ በላ የሆነ ኦሮሞን የካደ የግል ጠባቂዎች ሊኖሩት ይችላሉ። ይሄንን ስናይፐር የሚይዙት ኮማንድ ብቻ ናቸው። ተራ ሰዎች አይደሉም። ግለሰብ አይደለም። ተራ ሰው አይደለም። ያ ግለሰብ አይደለም። ማፊያ አይደለም። ይሄንን ደግሞ ማረጋገጫ እስከ ዛሬ ድረስ ያ መሳሪያ ኮንትሮባንድ ተይዟል ሲባል ስናይፐር አላያችሁም። ኢቭን ታጠቁ ምንላቸው ወይ የተለያየ ቦታ አይታችሁ እንደሆነ በህዋት ጊዜ አንድ ስናይፐር ናት ፎቅ ላይ ቆመው አነጣጥረው የሚተኩሱት አንድ ስናይፐሮች ናቸው። አንድ ስናይፐር ነው ሁሉንም የሚገለው። አጫሉ ለምንድን ነው ጥይቱ ከሆድ ውስጥ ያልወጣው? አንድ ከስናይፐር የተተኮሰ በኮማንድ ስናይፐር የተተኮሰ ጥይት ስለሆነ ከርቀት የተተኮሰ ጥይት ስለሆነ ስናይፐር በማንኛውም ኢትዮጵያ እጅ ውስጥ አይገኝም። ኢቭን መሳሪያ አይገኝም። ስናይፐር የሚገኘው በመንግስት የሰለጠኑ ስፔሻል ኮማንዶች ብቻ። ያ ይሄንን ነው። አሁንም እየተራበሹ ነው በዚህ ስራ ላይ ያሉት። ኢቭን አሁን እየተደረገ ያለው ያ ኮማንዶች ናቸው በማለት ተራ ወታደሮችን ልብስ በማልበስ መሳሪያ በማስያዝ ያ ኖርማል የሆኑ ወታደሮችን ልብስ በማልበስ መሳሪያ በማስያዝ በትነዋቸዋል። ግን ዋና ኮማንደሮቹ የት ነው ያሉት? ካምፕ ውስጥ ነው ያሉት። ዋና ኮማንደሮቹ የት ነው ያሉት? ቤተ መንግስት ውስጥ። ዋና ኮማንደሮቹ የት ነው ያሉት? ታፍነው ነው ያሉት። በዚህ ራሱ ብጥብጥ ተነስቷል። እኛ በሰለጠንበት፣ እኛ መከራችንን ባየንበት፣ እኛ ስንት መከራ አይተን እዚህ ጋር በደረስንበት ተራ ወታደሮች ልብሳችንን ለብሰው ኮማንዶች ናቸው ተብለው ለምን ይበተናሉ? ተራ ወታደሮች ወይንም ደግሞ ፌደራሎች ተብለው መበተን አለባቸው። የኮማንድ ልብስ መከበር አለበት በሚለው በዚህ ጭቅጭቅ አለ፣ ልዩነት አለ። ተበጣብጠዋል። ኮማንደር የሚባል እንዲሁ በተራ ወታደር የሚተከል አይደለም። ስለዚህ ይሄንን ሴራ የሰራው አብይ